በሺዎች በሚቆጠሩ ሰዎች መካከል ሆናችሁ ማንም እንደሌላችሁ ፍጹም ብቸኛ እንደሆናችሁ ተሰምቷችሁ ያውቃል? ዛሬ ወደ አንድ ስፍራ እንጓዛለን። ቦታው በሕመምተኞች ተሞልቷል። ጸበሉ ሲናወጥ ሁሉም ራሱን ለማዳን ይሮጣል፣ ይጋፋል። በዚህ ሁሉ ግርግር መሃል ግን ለ38 ዓመት መንቀሳቀስ ያቃተው አንድ ሰው ወደ ሰማይ ቀና ብሎ አንድ ልብ ሰባሪ ጩኸት ጮኸ። ጌታ ሆይ ሰው የለኝም። ይህ ድምፅ የዛሬ 2000 ዓመት የነበረ የአንድ በሽተኛ ድምፅ ብቻ አልነበረም። ዛሬም በየሆስፒታሉ በየመንገዱና በየቤቱ ተዘግቶብን ረዳት ላጣን ሰዎች ሁሉ ጩኸት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልኝ። የተወደዳችሁ የቻናላችን ቤተሰቦች፣ ቤተ ክርስቲያናችን በአራተኛው የዐቢይ ጾም ሳምንት እግዚአ ለሰንበት ጌታችን በቤተ ሳይዳ የፈጸመውን ታላቅ ተአምር በማሰብ መጻጉዕ ብላ ትሰይመዋለች። በዚህ ሳምንት የምናስበው ይህ ዕለት ጌታችን በሥጋ በተመላለሰበት ዘመን ስለፈወሳቸው ሕሙማን ሁሉ የምናወራበት የፈውስ ሳምንት ነው። ብዙዎቻችን መጻጉዕ ስንል የአንድ ሰው ስም ይመስለናል። አይደለም። መጻጉዕ ማለት በሽተኛ ወይም ድውያም ማለት ነው። ዛሬ የዚህን ሰው ታሪክና በውስጡ ያሉትን ጥልቅ ምስጢር አብረን እናያለን። ወደ ታሪኩ ከመግባታችን በፊት አንድ የሚያምታታ ነገር ላብራራላችሁ። በመጽሐፍ ቅዱስ ውስጥ ሁለት ተመሳሳይ ያላቸው ቦታዎች አሉ። አንደኛው ቤተ ሳይዳ ዘገሊላ ሲሆን ትርጓሜውም የመጥመጃ ቤት ማለት ነው። ይህቺ የሐዋርያት የጴጥሮስ፣ የእንድርያስ፣ ፊልጶስ መንደር ናት። የዛሬው ታሪካችን ቦታ ግን ቤተ ሳይዳ ዘይሁዳ ወይም ቤተ ዛታ ትባላለች። ትርጓሜዋም የምህረት ቤት ማለት ነው። መጻጉዕ ለ38 ዓመታት ምህረት የጠበቀባት 5 መመላለሻዎች ያሏት ማጥመቂያ ቤት ናት። አባቶቻችን የዚህን ስፍራ ታሪክ ምስጢር ሲተረጉሙ እጅግ ይደንቃል። 5ቱ መመላለሻዎች የኦሪት 5ቱ መጽሐፍት ሕግጋት ምሳሌ ናቸው። ሕገ ኦሪት መጠሪያ እንጂ የሰው ልጅን ከኃጢአት ደዌ ፈጽሞ ሊፈውስ እንዳልቻለ ያሳያል። የበጎች በር ጌታችን የገባባት ይህ በር እውነተኛ የእግዚአብሔር በግ ክርስቶስ ለዓለም መሥዋዕት ሊሆን የመጣ መሆኑን ያበስራል። የ38 ዓመት ምስጢር። እስራኤል በምድረ በዳ 38 ዓመት እንደተንከራተቱ መጻጉዕም ለ38 ዓመታት መታመሙ የሰው ልጅ በኃጢአት ምክንያት በሞትና በሕግ ጥላ ውስጥ የቆየበትን የመከራ ዘመን ያመለክታል። ጌታችን ወደዚህ ሰው ቀርቦ ልትድን ትወዳለህን አለው። ሰውየው ግን አዎ አድነኝ ከማለት ይልቅ የልቡን ብሶት የ38 ዓመት የብቸኝነት ቁስሉን አፈነዳው። ጌታ ሆይ ሰው የለኝም። አስቡት፣ በረንዳው ላይ በሺዎች የሚቆጠሩ ሰዎች አሉ። ሁሉም ግን የራሱን ሕመም ለማዳን የራሱን ሩጫ ይሮጣል። ወደ ጸበሉ ስፍራ ሁሉም ጥሎት ይገባ ነበር። ይህ የሚያሳየው ኃጢአት በሰዎች ልጆች መካከል ያለውን ፍቅር እንዴት እንደበጣጠሰው የዓለምን ቸልተኝነትና ራስ ወዳድነት ነው። በተጨማሪም ይህ ሰው የለኝም የሚለው ጩኸት የአዳም ምሳሌ ነው። አዳም በኃጢአት ወድቆ ሲማቅቅ ሊያድነው የሚችል ሰው ነቢይ ሆነ መልአክ አልነበረም። ስለዚህ መጻጉዕ ሰው የለኝም ሲል እውነተኛ ሰው የሆነ አምላክ ክርስቶስ በፊቱ ቆሞ ነበር። እርሱ ለብቸኞች ወዳጅ፣ ለተገፉት ዘመድ ሊሆን የመጣ ሐኪመ ነፍስ ወሥጋ ነው። 38 ዓመት በአልጋ ተይዤ አልቆም አልሄዳለ ጉልበቴ ተቀዝፎ በቤተ ሳይዳ ቆሜ ተስፋዬ ተገፎ በሰው መካከል ሆኜ ሰው የለኝም አልኩኝ። ወደ ጸበሉ ስፍራ ሚያደርሰኝ አጣው። በረንዳው ቢሞላ በሽተኛው ቢያድር የምህረት ቤት ሆኖ ሳለ ያ ሰፈር የሁሉ አይን ኖሮ ወደ ራሱ ሩጫ የብቸኝነት ትካዜ አጣውኝ መውጫ። ሁሉ ቀድሞኝ ወረደ፣ እኔ ግን ቀረሁኝ። ሰው የለኝም ብዬ ወደ ሰማይ ጮኩኝ። እውነተኛ ሰው ግን አጠገቤ ቆሞ ልትድን ትወዳለህ አለኝ ተሽቀዳድሞ። አልጋዬ እንዲሸከም በቃሉ አዘዘኝ። ለዘመናት የታሰርኩበት ሰንሰለቴ ደገፈ። የመከራዬ ጓዳ በደስታ ተሞላ።
የሰማይ ሐኪም ሆነኝ ከለላ። ግጥሙ በመጨረሻ ስንኝ ላይ እንዲህ ይላል። ግን የሰው ልጅ ነገር ተለዋዋጭ ባህሪ፣ ከደዌው ሲላቀቅ የሚረሳ ፈጣሪ፣ ያዳነውን አምላክ ለክስ የፈለገ፣ በዕለተ ዓርብ ደግሞ ጥፊ የሰነዘረ። አስቡት ወዳጆቼ፣ ያ 38 ዓመት ሙሉ የተሸከመውን አልጋ ክርስቶስ በቃሉ ሲያነሳለት ያ ያዳነው ሰው ውለታውን ረሳ፣ ፈጣሪውን ረሳ። አይሁድ ጌታን ሊከሱ ሲፈልጉ ይሄው ያዳነው መጻጉዕ ሄዶ ያዳነኝ እሱ ነው ብሎ ሊከስ አሳልፎ ሰጠው። እንዲያውም የቤተ ክርስቲያን ታሪክ እንደሚነግረን ጌታችን በዕለተ ዓርብ በሚያርፉበትና በሚያንገላቱበት ጊዜ በጥፊ ከመቱት ሰዎች አንዱ ይኸው መጻጉዕ ነበር። በመጨረሻ እኛ ዛሬ የቱ ጋ ነን? እግዚአብሔር ከስንት መከራ ከስንት የኃጢአት አልጋ አነሳን። እኛ ግን ስንድን ስንጠግብ ሕይወት ሲሰምርልን ጌታችንን እየረሳ ነው፣ በኃጢአታችን ደግመን እየሰቀል ነው፣ በጥፊ የመታ ነው ይሁን። ይህ የመጻጉዕ ሳምንት በአንድ በኩል ሰው የለኝም ብለን ለምንጮኸው ጩኸት ክርስቶስ ቅርብ መሆኑን የምናይበት፣ በሌላ በኩል ደግሞ ካዳነን በኋላ ውለታ ቢስ እንዳልሆን የምንማርበት ታላቅ ሳምንት ነው። ከዚህ ታሪክ ይበልጥ ልባችሁን የነካው የትኛው ክፍል ነው? የሰዎች ቸልተኝነት፣ የክርስቶስ ፈዋሽነት ወይስ የመጻጉዕ ውለታ ቢስነት? ከታች በኮመንት ላይ ጻፉልኝ። ቪዲዮው መንፈሳዊ ትምህርት ከሰጣችሁ ላይክ በማድረግ ለሌሎች አጋሩ። አዳዲስ የዐቢይ ጾም ትምህርቶች ሲለቀቁ እንዲደርሳችሁ ሰብስክራይብ አድርጉ። ፈጣሪ ከደዌ ሥጋ ከደዌ ነፍስ ይፈውሰን። ቸርን ሰንብት።